ሰላም እንዴት ናችሁ? የፕሮግራም ተከታታዮች፣ ዛሬ ደግሞ አዲስ ትረካ ይዤላችሁ መጥቻለሁ። ስለምትከታተሉ በጣም አመሰግናለሁ። ወደ ትረካው እንሂድ። በስፓኛ ኮረብታዎች ላይ እረኛ የሆነ ሳንቲያጎ የተባለ ወጣት ነበረ። ሳንቲያጎ ዘወትር ከበጎቹ ጋር በመሆን ተፈጥሮንና ዓለምን እያየ መኖር የሚወድ ነገር ግን በውስጡ ትልቅ የጉጉት መንፈስ የነበረው ወጣት ነው። ሳንቲያጎ በተደጋጋሚ አንድ አይነት ህልም ያያል። በህልሙም አንድ ሕፃን ልጅ እጁን ይዞ ወደ ግብፅ ፒራሚዶች በመውሰድ እዚህ ቦታ ላይ የተቀበረ ትልቅ ሀብት አለ፣ ብትመጣ ታገኘዋለህ ይለዋል። ሳንቲያጎ መጀመሪያ ላይ ህልሙን እንደ ባዶ ነገር ቢያየውም ህልሙ ደጋግሞ ሲመጣበት ግን ነገሩን አእምሮውን ይረብሸው ጀመር። አንድ ቀን ሳንቲያጎ በገበያ ቦታ ሳለ ሜልኪሴዴክ የተባለ አስደናቂ አረጋዊ ሰውን አገኘ። አረጋዊው ሰው የሳንቲያጎን ምስጢርና ህልም ሳይነግረው አወቀበት። አረጋዊው ለሳንቲያጎ እንዲህ አለው፣ እያንዳንዱ ሰው በዚህ ምድር ላይ የሚኖርበት የራሱ የሆነ የህይወት ተልዕኮ ወይም ታላቅ ህልም አለው። ነገር ግን አብዛኛው ሰው ፍርሃትንና እንቅፋቶችን በመፍራት ህልሙን ለመከተል አይደፍርም። አንተ ግን ህልምህን ልትከተል ይገባሃል። ወደ ግብፅ ተጓዝ፣ በዚያ የተቀበረውን ሀብት ታገኛለህ። አንተ አንድ ነገር ሙሉ በሙሉ ስትፈልገው ዓለም በሙሉ ያንን ነገር እንድታገኝ ይተባበረሃል። ይህ ንግግር በሳንቲያጎ ልብ ውስጥ ትልቅ የእሳት ነበልባል አነደደ። ሳንቲያጎ የለመደውን ምቹ ህይወት፣ የምትወደውን ልጅ እና የሚመካባቸውን በጎቹን ሙሉ በሙሉ ሸጦ ወዳልታወቀውና ወደሚፈራው የግብፅ በረሃ መንገድ ጀመረ። ሆኖም ግን የሳንቲያጎ ጉዞ አልጋ ባልጋ አልነበረም። ወደ አፍሪካ እንደደረሰ በመጀመሪያው ቀን የተቀመጠውን ገንዘብ በሙሉ በአንድ አታላይ ወጣት ተሰረቀ። ሳንቲያጎ ባዶ እጁንና ተስፋ ቆርጦ በባዶ ሀገር ወደቀ። ነገር ግን ተስፋ ከመቁረጥ ይልቅ በአንድ የመስታወት ዕቃዎች መደብር ውስጥ በሰራተኝነት ተቀጠረ። በትጋቱና በፈጠራ ችሎታው የመስታወት ሱቁን ንግድ እጅግ አሳደገው። ከአንድ ዓመት በኋላ በርካታ ገንዘብ አከማቸ። እንደገና በጎች ገዝቶ ወደ ሀገሩ መመለስ ይችል ነበር። ነገር ግን ሳንቲያጎ የመጀመሪያውን ህልሙን አልረሳውም። ገንዘቡን ይዞ እንደገና ወደ ግብፅ ፒራሚዶች የሚያደርገውን የበረሃ ጉዞ ቀጠለ። በበረሃም ረጅም ጉዞ ወቅት በጎሳዎች መካከል ከባድ ጦርነት ተነሳ። የካራቫን ተጓዦች በበረሃው ማረፊያ ኦአሲሲ ውስጥ ለመጠለል ተገደዱ። በዚያ ቦታ ሳንቲያጎ ፋጢማ የተባለች ቆንጆ የበረሃ ልጅ አገኘና ፍጹም በሆነ ፍቅር ወደዳት። ፋጢማም ወደደችው። ሳንቲያጎ ከሱ ጋር እዚያው መኖርና ጉዞውን ማቆም አሰበ። ሆኖም ግን ፋጢማ እውነተኛ ፍቅር የሰዎችን ህልም አያግድም፣ ይልቁንም ያበረታታል በማለት ወደ ህልሙ እንዲሄድ ነገረችው። በዚያው ቦታ ሳንቲያጎ ጥበበኛ የሆነውን አልኬሚስት አገኘ። አልኬሚስቱ የብረት ማዕድናትን ወደ ወርቅ የመቀየር ጥበብ ያለው፣ ነገር ግን ከሁሉም በላይ የዓለምንና የልብን ቋንቋ የሚያውቅ ሰው ነበር። አልኬሚስቱ ሳንቲያጎን በበረሃው አደገኛ መንገድ እየመራ ወደ ፒራሚዶቹ እንዲጓዝ ረዳው። በመንገዳቸው ላይ ሳንቲያጎ የልቡን ድምፅ ማድመጥ፣ ፍርሃትን ማሸነፍ እና በተፈጥሮ ውስጥ ያሉትን ምልክቶች ማንበብ ተማረ። በመጨረሻም ከብዙ እንግልትና አደጋ በኋላ ሳንቲያጎ ታላላቆቹ የግብፅ ፒራሚዶች ዘንድ ደረሰ። በደስታና በስሜት ተውጦ በህልሙ የተነገረው ቦታ መሬቱን መቆፈር ጀመረ። ሌሊቱን ሙሉ ቢቆፍርም ምንም ነገር ሊያገኝ አልቻለም። በዚያው ቅጽበት የጠፉ ወንበዴዎች መጥተው ያዙትና በእጁ ያለውን ገንዘብ በሙሉ ቀሙት።
ወንበዴዎቹ እዚህ ቦታ ምን ትቆፍራለህ ብለው ሲጠይቁት ሳንቲያጎ ስለ ህልሙና ስለተቀበረው ሀብት ነገራቸው። የወንበዴዎቹ አለቃ በሳንቲያጎ ላይ እየሳቀ እንዲህ አለው፣ አንተ ሞኝ ነህ? እኔም እኮ ከዓመታት በፊት በስፓኒያ ሀገር ውስጥ በሚገኝ አንድ ፈራሽ ቤተ ክርስቲያን ግቢ ውስጥ በሚገኝ ዛፍ ስር ትልቅ ሀብት የተቀበረ እንደሆነ ደጋግሜ በህልሜ አይቼ ነበር። ነገር ግን እኔ እንዳንተ ሞኝ ስላልሆንኩ ያንን ባዶ ህልም ተከትዬ አልሄድኩም አለው። ወንበዴዎቹ ሳንቲያጎን ትተውት ሄዱ። እሱ ግን በድንጋጤና በደስታ ቆመ። ምክንያቱም የወንበዴው አለቃ የተናገረው ቦታ ሳንቲያጎ በጎቹን ይጠብቅበት የነበረውና ህልሙን ማየት የጀመረበት የራሱ ሀገር ቦታ ነበር። ሳንቲያጎ ወደ ሀገሩ ተመለሰ። ወደ ተጠቀሰው ፈራሽ ቤተ ክርስቲያን ሄዶ ከዛፍ ስር መቆፈር ጀመረ። ፍርሃትን አሸንፎ ህልምን መከተል የህይወት ትልቁ ምስጢር ነው። አንዳንድ ጊዜ ዋጋ ያለው ነገር የሚገኘው በውጤቱ ብቻ ሳይሆን በጉዞ ወቅት የምናገኛቸው ልምዶች፣ ጥበቦች እና የውስጥ ጥንካሬዎች ውስጥ ነው። ሀብት በራሳችን ውስጥ ነው። እውነተኛው ደስታና እውቀት ከውጪ ከምንፈልገው በላይ በራሳችንና አጠገባችን ባሉ ነገሮች ውስጥ ይገኛል። የዛሬ ታሪክ ይህንን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁኝ። የሚስተካከል ነገር ካለም ማስተካከላለሁኝ። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ቀን፣ መልካም ጊዜ ይሁንላችሁ። ቻው።